ደግሞ እሱን ወንጀለኛ አድርጎ ወደ እስር ቤት ለማስወርወር ብር ከፍሎ እንግዲህ በኮንስታብሉ ተወስኖበታል። ብሩክ ምስኪን። በሚያሳዝን ሁኔታ ሚኪ ለትርሲት መሞት እጅግ በጣም ያዝናል። ነገር ግን አሁን እንኳን ተጸጽቶ ወደ ሰውነት ተራ አይመለስም። ብሩክ ምንም በማያውቀው ነገር በተጎዳበት የግድያ ሙከራ በተደረገበት ላይ ሚኪ ብር ከፍሎ እሱ ወንጀለኛ እንዲሆን ጉዳያቸውን የያዘው ኢንስፔክተር እንዲቀየርና ህግ የያዘው እንግዲህ መጀመሪያ ሚኪ ሆኖ እያለ ወንጀለኛው አሁን ደግሞ ወደ ብሩክ እንዲደረግ ወስነውበታል። በጣም በሚያሳዝን ሁኔታ ብሩክ ችግር ውስጥ ገብቷል። ነገር ግን ሚኪ አሁን ገዳዩን ለመግደል ዝግጅቱን ጨርሷል። ገዳዩ ደግሞ ሚኪን ካገኘው ወደ ኋላ አይልም። ብቻ ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባለው ሚኪ አሁን እየተክለፈለፈ ሄዶ ገዳዩ ስር ገብቶ እንዳይሞት ሀሳቤ ነው። ያው እንግዲህ ልጆቹ በአባታቸው ላይ መጥፎ አመለካከት እንዲኖራቸው ካሌብን ሀሳቡን ሁሉ ብሩክ ወንጀለኛና እነሱን እንደማይወዳቸው ትርሲትን እንደገደላት ለማስመሰል የቻለውን ሁሉ ከጣረ በኋላ ብር ከፍሎ ደግሞ ለኮንስታብሉ ብሩክ ወንጀለኛ እንደሆነ እንዲደረግ አድርጎበታል። ትክክለኛው መርማሪ ግን ይህንን ወንጀል እኔ ራሴን የመያዝ ያለብኝ ብሎ ቢከራከርም በፍጹም አንተ መቀየር አለብህ አለው። ምክንያቱም ብር የበላው ፖሊስ። እናም ተከስተ ደግሞ መጀመሪያ ላይ ተጸጽቶ ለትርሲት ሁሉንም ነገር ነግሯት ነበር። አሁን ላይ ግን ሚኪ ብልጥ ነው። መቼ እንደሆነ ሲሪየስ መሆን ያለበት ያውቃል። ያኔ ፊቱን አዙሮበት የነበረውን ተከስተ እግሩ ላይ ወድቆ ተለማምጦ አሁን የራሱ አድርጎታል። ተከስተን አሁን እንደፈለገ ይጠቀምበታል። እናም አሁን ተከስተ እንዲገለው ገዳዩን ልኮታል። ነገር ግን አንድ ነገር እሱ ገዳዩን በአካል አግኝቶ ሽጉጡን ከገዳዩ ከወሰደ በኋላ ብሩክ እጁ እንዲገኝ አድርጎ ብሩክ ወንጀለኛ ለማድረግ ጥረት እያደረገ ነው። ነገር ግን ገዳዩ ደግሞ ባለፈው ደውሎ ሲያናግረው የማታርፍ ከሆነ እኔ ራሴ በእጅ እገልሃለሁ ብሎ እንደዛተበት ግልጽ ነው። አሁን ሚኪ እንግዲህ በተወጣጠረ ሁኔታ ወደ ገዳዩ እየገሰገሰ ነው። በእርግጠኝነት ገዳዩ ደግሞ ሚኪን በእህቱ አማካኝነት የቀጠረው ምንም ሳያውቅ ሳይሆን ምናልባትም ወጥመድ ውስጥ እያስገባው ሊሆን ይችላል። ምክንያቱም መጀመሪያም ራሱ እህቱ ስትደውልለት አያነሳም ነበር፣ ደብድቧታል። ከዛ በኋላ ስትደውልለት መቼም ለመልካም ነገር እንዳልሆነ ያውቃል። ነገር ግን ሚኪን ወጥመድ ውስጥ ለማስገባት ሚኪ ደግሞ ገዳዩን አገኘሁኝ ብሎ እየተከለፈለፈ ሲሄድ እሱ ራሱ ሟች እንደሚሆን ግልጽ ነው። ሚኪ በእርግጥ ሞት ይገባዋል። ምክንያቱም መቼም የማይጸጸት ሰው ነው። በሌላ በኩል ደግሞ ልዕልት እውነተኛ የብሩክ ጓደኛ፣ ሁሌም ከጎኑ ሆና እያበረታታች እያጽናናችው፣ እንዲሁም ለልጆቹ ደግሞ አለኝታ ሆናለች። ልጆቹን በጣም ወደዋታል። ምክንያቱም ትሁትና በጣም አስተዋይ ሴት ናት ልዕልት። እናም ልጆቹን ይዘናቸው ወጣ ብለን ወደ ውጭ እናዝናናቸዋለን ብላ ቃል ገብታለታለች። በእርግጥ ልጆቹን በዚህ ሀሳብ በጣም ይስማማሉ። ነገር ግን ርብቃ ይህ ነገር አይመቻትም። ምክንያቱም ርብቃ አሁንም ብሩክን ተወደዋለች። ብሩክ ደግሞ ልዕልትን ሲገልጻት እንደ ስምሽ ልዕልት የሆንሽ ሴት እንዳንቺ አይነት ሴት አላየሁም። ምክንያቱም ስምን መልአክ ያወጣዋል እንደሚሉ እንደ ስምሽ ልዕልት ነሽ፣ መልክሽ፣ ባህሪሽ፣ ስራሽ እያለ ሲያደንቃት እንደ ሰማን ግልጽ ነው። እናም ርብቃ አሁን ትርሲት ስለሞተች ብሩክን የራሷ የምታደርግበት ጊዜ እንደሆነ ነው የምታስበው። ነገር ግን ያ ስህተት ነው። ምክንያቱም ብሩክ ልዕልት ተመችተዋለች።
ወደ ልዕልት ይሄዳል። ነገር ግን ርብቃን ተከስተ ይወዳታል። ርብቃ ከተከስተ ጋር ብትቀራረብ የበለጠ ለብሩክ ታግዘዋለች። ምክንያቱም ተከስተ ማለት የዚህ ሁሉ ወንጀል ዋናው ሴኪሪቲ ቁልፉ ያለው ከሱ ጋር ነው። ምክንያቱም ብሩክ ሰውን ሲያስገድል ብቻ ሳይሆን አሁን ላይም ለኮማንደሩ ብር ሲሰጥ በርቀት ሆኖ ቪዲዮ ቀርጾታል። በእርግጥ ተከስተ የሚፈነዳ ቦምብ ነው። አንድ ቀን ሚኪን ፊቱን ካዞረበት የያዘውን ሰነድ ሁሉ አውጥቶ ሜዳ ላይ ካሰጣው ምንም ነገር ሳያቅማሙ ቀጥታ ወደ እስር ቤት የሚያስወርደው ብዙ መረጃ ተከስተ ጋር አለ። ምክንያቱም ብሩክን ለማስገደል ብር ሲከፍል እንደገና ደግሞ ብሩክን አሁን እስር ቤት ለማስገባት ለኮማንደሩ ብር ሲከፍል ቪዲዮ እየቀረጸ ይዞታል። ሌሎችም በጣም ብዙ ነገሮች። እናም ይህ ሁሉ ሁልጊዜም እንደዚህ የሚቀጥል አይደለም። አሁን ሚኪ እንደ በፊቱ ተከስተን አንተ ደደብ እያለ እንደፈለገ ወደዛና ወደዚህ ማዟዟር አይችልም። ምክንያቱም ቅድመ ሁኔታ አስቀምጦለታል። ሁለተኛ ደደብ ካልከኝ አላቀም ብሎታል። እሱም በዚህ ተስማምቷል። እናም አሁን ሚኪ ያለው አንድና አንድ አማራጭ ተከስተን ተለማምጦ መኖር ነው። ውድ ቤተሰቦቼ እንግዲህ ኪያ ድራማ የዛሬው ፓርቲን ይመስል ነበር። በቀጣይ ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባል የሚኪ መጨረሻ ለማየት ያብቃን። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ሀሳብና አስተያየታችሁን በኮሜንት እየጻፋችሁ አብራችሁን ቆዩ። በቀጣይ በአዲስ ትዕይንትና በአዲስ ሀሳብ ተመልሼ እስከማገኛችሁ ድረስ ስለምታበረታቱኝ እንዲሁም ከኔ ጋር ስለሆናችሁ እጅግ በጣም እያመሰገንኩ ለዛሬው እዚህ ጋር ሰናበታችኋለሁ። መልካሙን ሁሉ እመኝላችኋለሁ። ባይ ባይ።